ጓደኛዬንም ይዣት ልምጣ አንቺም ቅሪ ብሩን ከዛፍ ላይ መቀነጥስ ሆኖ እንዴ ይመስልሽ እንዲህ ከራባችሁ ለምን ድግስ እየፈለጋችሁ አትበሉ ጓደኛዬንም ይዣት ልምጣ ቤተ ክርስቲያን ይዘሻት ሂጂ ጸበል ተረጩ በጸበል ሂጂ ኳስ ስለሌለ ደብሮኝ ነው አንቺን ራሱ ማገኝ ይዘሻት መምጣት ነው የምፈልገው ለምን እሷ ይዛሽ ሂዳለች አይደል ሁለት ለማኞች ምግብ አልበላ ብሎኛል ካለሽ እየበላ ነው ማለት ነው ባንቺ መቼም ተስፋ አልቆርጥም ካለ የአርሰናል ደጋፊ ነው ማለት ነው የፈለክሽው ዘጅ ካለሽ ከሻይ እንዳታልፊ ማለት ነው ስደው ያላየሁትም ማለት ማንሳት አልፈለገም ማለት ነው ናበኝ እንጂ መጣለው ካለሽ መጥቷል ማለት አያስፈልጉም ካላንቺ ህይወት የለኝም ማለት ብትኖሪም ባትኖሪም ግድ አይሰጠኝም አንዴ በእናት ጥያቄ ልጠይቅ ነው ኪራና ሱራና ያ10 ሺህ ብር ጥያቄ ልጠይቅ ነበር እሺ ጥያቄያችን ምን መሰለህ እንግዲህ እኔና ሱራን ታቀናል ስሜ ራሱ ጠፋብኝ እና ምን ሊያይበትን አንድ ነገር ከነገርከን 10 ሺህ ብር ሽልማት እንሸልማለን ታየው አንድ አይነት ነው የለበት አዎ የምራችንን ነው እንሸልማለን 10 ሺህ ብር እርግጠኛ ናችሁ አዎ ኦኬ አረ በጣም ነው የምትመሳሰሉት ያን በደንብ ፈልግ አረ የሆነ ነገርማ እስቲ አቤት ከባድ ነው እስቲ መስቀላችን አውጥስ ማቆይ እንዴት እሺ ቆይ ከዚህ በፊት ቪዲዮአችንን ታይ ነበር አዎ በደንብ አርናቀች ይሄ ነው ችግሩ በቃ ሌላ ነገር ነበር እኛ ያስቀመጥነው ይሄን አላስታውስም ነበር አላሰብነውም ነበር እና የ10 ሺህ ብር አሸናፊ ሆናል በጣም ደስ ብሎኛል ይሄን ከመሰጡኝ የማስታወቂያ ወሰሩልኝ ኦኬ ምን አይነት ማስታወቂያ የስፖርት እቆች ነበር የምሰራው በጣም አሪፍ ናቸው እስቲ ለማንኛውም ይዩትና ከወደዳችሁ ሰሩኛላችሁ ወደ የሚገርም ነው ታውቃላችሁ ብሩን አልቀበልም ማስታወቂያ ሰሩልኝ ብሏል እሺ እንየው ቤቱን እሺ እንሂድ እንግዲህ የሥራ ሰው የሚሸለመውን ያውቃል ሰላም ነው እሺ እንኳን ደህና መጣችሁ ስለመጣችሁ በጣም ደስ ብሎኛል እሺ ቤተሰቦች ያበደ ነው በጣም የሚገርም ቤት ነው በጣም ወደነዋል ምን እየሰራ ነው ራስንም ታመርታቸው አዎ እኛ ነን ማምርታቸው ኦኬ ከምን ነው ግን የምታመርታቸው ማቴሪያላቸው ኬሚካል ኮንክሪት ነው እዚህ ጋር እንደምታየው ላሚኔት ይደረጋሉ እጀታቸው ያስቆ ብረት ነው በጣም አሪፍ ነው ምንጣፍ አይቀደም በጣም አሪፍ ናቸው ኳሊቲ ያላቸው ኮች ናቸው ለቤትና ለሚፈልጉ በጣም ጽድት ያሉ ኮች ናቸው ኦኬ የሚገርም ነገር እኔ ራሱ ጂም መስራት ካቆምኩኝ ብዙ ጊዜ ሆኖኛል ቤት ውስጥ ነው የምሰራው ቤት ውስጥ መስራት ለምታስቡ የሚገርም ነገር በጣም ጽድ ነው ለነሱ ተብሎ የተዘጋጀ ዕቃ ነው ሲጀምር ስንት ነው አሁን ይሄ ዋጋቸው የ1 ኪሎ ዋጋ 60 ብር ብቻ ነው ኦኬ 60 ብር ብቻ የ4 ኪሎ ስንት ይሆናል ማለት ነው 480 ማለት ነው ሁለት 480 በጣም ቺፕ እኮ ነው በጣም ለከስተመሮች በምን ያህል ኪሎግራም አቅርበህላቸዋል ከአራ ጀምሮ እስከ 15 በዳምፔል አለ እሺ ከዛ በላይ ለሚፈልጉ በትዛዝ እንሰራለን በባርቤል ደግሞ ከ15 ጀምሮ እስከ 25 አለ ከዛ በላይ ለሚፈልጉ በትዛዝ እንሰራለን እሱ ነው አሪፍ ኮሜንት ላደረገልኝ ጌባዊ አዘጋጅተናል እንዳያመልጣችሁ ቤተሰቦች እንግዲህ አድራሻቸው 22 ጎላጉል ጀርባ ኪያሜድ ኮሌጅ ጎን ይገኛሉ ቁጥር 2 ደግሞ ሳሪስ አዲስ አበባ አቢሲኒያ ባንክ ጎን ይገኛሉ ለተጨማሪ መረጃ ከላይ ያለው ስልክ ቁጥር ይደውሉላቸው እናመሰግናለን ጊቫዌውን አደራ ተሳተፉበት እሺ እንዳያመልጣችሁ እንዴ ገና ግሪን ከፍትለት ይልል ምን አገባችሁ እግሬን በደንብ ይጥገበው ከፈለኩ እንዳላወልቀው ዛሬ ሞክሩ ዋትስአፕ ላይ ደውልልሻለሁ ተይዚ ላይ ብላ ታሳይ ደግሞ ይዘጋት ደግሞ ህዝብ ባየው ቁጥር ነው እየደበረኝ ነው የሚለው እንዴ የህዝብ ነው አላልከኝም እንዴ ቀደም የህዝብ ልጅ ነሽ ስለሽ አዎ ብለሽኛል ግን እሱ ማስተካከል አለበት አሁን እና ምን ማስተካከል አለብኝ የህዝብ ልጅ መሆን የለብሽም ለሁሉም ሰው አቬሌብል መሆን የለብሽም እኔን እንደምታዋሪው አሁን ሌላ ሰው ስታወሪ ባይ በጣም እኔ ሌላ ሰው ጋር አወራለሁ እንዴ እንደዚህ አይ አታወሪም እርግጠኛ እኔ አላወራም ሌላ ሰው ጋር አንተ ጋር ብቻ ነው የማወራው ኢቭን በሪል ላይቭ ላይ እንኳን እንዳንተ ማወራው ሰው የለኝም ሪል በሪል ላይ እንደዚህ ድጋ ታወሪ እንዴ ኖ እዚህ ላይቭ ላይ ነው የምናወራው እና ዜዶ እኮ ሴት ናት እኮ ሴት ሆና ነው እንዴ በእኔ የምትቀናው ታዲያ ኧረ ሞዬ ይደብራል ኦፍ ኮርስ ሴት ናት አከብራት ነበር ቀመለችብኝ ዜድ
ኧረ እረፍ እረፍ። አሁን ስለኔ እናንተ ወሬ እናውራ ወይስ እንዴት ነው ነገሩ? እሱን እናውራ። አንቺ እኮ ነሽ ቅድሜ ነገርሽኝ እኮ እንደዚህ መታ። አዎ ብልግና አታውሪ። ሞጋዬ ሪከርድ እየተደረግሽ ነው። ሰርፕራይዝ ቤተሰቦች የእናታችን የምን ጊዜ ምኞት የነበረው መኪና ገዝተን እስቲ እናታችን እናስደስት። አብራችሁ መስቀል ፍላወር ቱሊፕ ሆቴል ጀርባ የሚገኘው ሊዲያ የመኪና መሸጫ ሄድን። እንግዲህ በጣም የተለያዩ ቆንጆ መኪኖች ነበሯቸው። ለኛ የምትሆነዋን ቆንጆዋን መኪና አስሰን የተለያዩ ቆንጆ የሚባሉ መኪኖችን ከተመለከተን በኋላ እሱ መጨረሻ ላይ እናሳያቸዋለን። እኛ የመረጥነው የሚገርመው ነገር ቤቱ በተለያዩ ባገለገሉና አዲስ መኪኖች የተሞላ ነው። እንግዲህ መኪና መግዛት የምትፈልጉ የካሽና የባንክ አማራጭ አዘጋጅተው ይጠብቃችኋል። ለተጨማሪ መረጃ እዚህ ጋር ያስቀምጥላችሁ ቁጥር መደወል ትችላላችሁ። እንግዲህ በመጨረሻ ሱዙኪ ዲዛየር የኛ የመጨረሻ ምርጫ ሆናለች። እንግዲህ ሁሉንም እየተዛዟርን ቼክ አደረግን። ከዛም ወደ ቢሮ ገብተን መኪናዋን እንደወደድናትና እነሱም ያቀረቡልን የተለያዩ አማራጮች ቼክ በማድረግ መኪናዋን ገዝተናት እንግዲህ ጉዞ ወደ እናታችን ዛሬ ሲላይ የደረስኩት ታሪክሽልኝ ለውለታሽ አጠብቂ ትፎምላሽ ሰርፕራይዝ ማርያም የሚገርም ሰርፕራይዝ ጀግኖች ሰርፕራይዝ ደረገች። አይዞሽ እስኪ ያት መኪናዋን ያት እስኪ እየተሽከረከርሻት መኪናዋን እስኪ የማርያም ደጅ ሆናችሁ ማርያምን አስተዋል እግዚአብሔር መቤቴ ነው የምለው። እስኪ ዘጋና ደግሞ አብረሬ በህልሜ ነበር መኪና ስለዳና በህልምሽ አይተሽ ነበር? በህልሜ ነበር። ስለዚህ አርጎልኝ ተቀሰቀሰው እንጂ አምስት ደቂቃ ብቻ። አዎ አንድ ደቂቃ ልጠይቅሽ ነበረ። ጥያቄውን ከመለሽ ሽልማት አለሽ። ትስማሚያለሽ? እሺ ግን ቸኩላለሁ። ቶሎ ችግር የለውም። አዳለ ብለን እሺ ታውቂናለሽ? እኛ አይ ቲንክ ቲክቶክ ላይ ዩቲዩብ ላይ ታውቂኝ? ቲክቶክ ላይ ማውቃችሁ መሰለኝ። ዩቲዩብ ላይ አውቃችሁ። እሺ ዛሬ አንድ የሚያሸልም ጥያቄ ልጠይቅሽ። ጥያቄው የሚሆነው እንግዲህ እኔና ኪራ እንደምታይን መንታ ነን። ከኛ የሚለይ አራት ቦልድ የሆነ መለያ ካወጣሽልን አንድ ሚስትሪ ሰርቪስ አለ እና የ10,000 ብር ሽልማት አለ። ከሁለቱ አንዱን መርጠሽ ትወስጃለሽ። ካልመለሽ ወደ ኮሜንት ለሚያደርጉልን ሰዎች ነው የምንሸልመው። እሺ ስለዚህ በቃ ያየሁትን ዲፈረንስ እንተናለው። እሺ አይ ቲንክ መጀመሪያ ቲሸርታችሁ አንድ ጫማችሁ ሁለተኛ ሁለት ከዛ ስልክ ያረስማ ማይክ ነው። በምን ሌላ ሊይዝ ይችላል? እሺ ስለጫታ ነው እንትናችሁ አይ ቲንክ ሰዓታችሁ የተለያየ ከለር ነው። ይቆጠራል። 3 አራተኛ ዘላስት ዋን አራተኛ እሱ ብቻውን ኤርፓድ አድርጓል። አንቺ በጣም ጎበዝ ነሽ። እግዚአብሔር ሽልማቱ የሚሆነው እንግዲህ 10,000 ብርና ከሚስትሪ ሰርቪስ አንዱ ነው የምትመርጪው። ከ10,000 ብርና ሚስትሪ ሰርቪስ አይ ቲንክ ሚስትሪ ሰርቪስ ሳታውቂው ሞር እንዳይቆጥሽ እንጂ አይ ወርዝ የሚያደርግ አይደለም። ምን እንጃ አላውቅም። ከዚህ እስቲ ያምጣው አይ ቲንክ ያኛው ይሻላል። ሰርቪስ ይሻላል። እርግጠኛ ነሽ? ከከሰም ማለት ነው። እኔ በቃ 10 ደቂቃ አይ አናስቆይሽም 10 ደቂቃ። እሺ ከ10,000 ብርና ከሚስትሪ ጊፍት የመረጥሽው ሚስትሪ ጊፍት ነበረ። ሚስትሪ ጊፍት ነበር። እናም ሽልማትሽ ከፋብሪክ ፋሽን ዲዛይን ስኩል እንግዲህ በነፃ እንድትማሪ ነው ያመቻቸንልሽ። ደስ ብሎኛል በጣም በቃ ምንም ያልደበኩት ነው። እና ባይ ዘ ዌይ ይሄ ልብስ የምታዩት ራሴ ነኝ የሰራሁትና ምርሽ ነው እውነት ራሴ ነኝ የሰራሁት። ትክክለኛ ጊፍት ነው። አዎ እና በቃ በጣም መማርና በስነ ስርዓት ማየውን ማሳደግ ፈልግ ነበር ለራሴ።
ስለዚህ ደስ ብሎኛል በጣም ቴንክ ዩ በጣም ትክክለኛው ሰው ነው የሰጠን አሚት ሳፋሪ መብራቱን ሳይሻገሩ ውልና ማስረጃ ያለበት ህንጻ አራተኛ ፎቅ ላይ የምንገኘው ፋብሪክ ፋሽን ዲዛይን በማሽን አጠቃቀም ፓተርን ማውጣት የልብስ ቅድ የልብስ ስፌት ጥልፍ የፋሽን ልብሶች ዲዛይን ማድረግ ጨርቅና ወረቀት ላይ የተለያዩ አርቶችን መስራት እነዚህን ስልጠናዎች በአማራው ትምህርት ቤታችን ይዘንላችሁ መተናል በተጨማሪም ደግሞ ሌላ የአርት ስኩል ተምራችሁ አርት ላይ ደከምላላችሁ የተለየ ስልጠና አዘጋጅተናል ትምህርት ቤታችን እናንተን ለመቀበል ዝግጅቱን ጨርሷል ባይ ዘ ዌይ እዚህ ቪዲዮ ላይ ቆንጆ ኮሜንት ላደረገ አንድ ሰው ጊቫዌይ ተዘጋጅቷል ለመመዝገብ ውስን ቦታዎች ብቻ ስለሚቀሩ ፈጥነው ይመዝገቡ